እየተሽኮረመመች ይሄ ያው ፎርት ቤት ይባላል። ኦሬዲ በትንሽ ስህተት ትልቅ ይሄ ኪሳራ ሊፈጠር ይችላል። ሰላም ውድና የተከበራችሁ የሩቅ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ያላችሁ እንግዲህ ጠፍተን ነበር የከረምነው። አይ ነው ግን ደግሞ ዶሮቼ እንደታመሙ ነግሬያችሁ ነበረ እና የተወሰነ ትሪትመንት መልሷቸዋል። በምን ትሪትመንት ሊመለሱልኝ እንደቻሉና ከዛ ባለፈ ደግሞ እኔም በጣም አሞኝ ነበረ። እንደምትሰሙት በጉንፋን ላይ ነኝና ጉንፋን በጣም አሞኛልና ጉንፋን ሲያመኝ ደግሞ ዶሮቼ ጋር መግባት አልችልም በነፃነት ብዙ ጥንቃቄ ስለሚፈልጉ ማለት ነውና አብራኝ የነበረች እንግዲህ አዲሷ አጋዣችን እሷ ነበረች። በጣም ተመችታኛለች፣ ወድጃታለሁ። እስኪ ሰላም ባያቸውና ትሪትመንቱንም እንዴት ሰጥ እንደነበረ በደንብ አስረዳቸው። እየተሽኮረመመች ነው። ሰላም የሩቂ ቤተሰቦች ባያቸው። በእንቺ ችግር የለውም። ለካሜራ አዲስ ናት እንግዲህ ቤተሰብ ምንም ማድረግ አይቻልም። እሺ በቃ ትሪትመንቱ እንዴት እንደሰጠሻቸው ይገባል። ለዛሬ በዚህ መልኩ ከተዋወቃችኋት በቃ ይበቃችኋል። ተሽኮርምማለች በጣም። እነዚህን እንትኖች ትሪትመንቶች ታውቋቸዋላችሁ ብዬ ነው ተስፋ ማድረገውና እነዚህ ለነበረባቸው የእንቁላል የምርት መቀነስ ለነበረው የምርት መቀነስ እንዲጨምሩ ወይም ከዛ ከበሽታው እንዲያገግሙ ያደረኩበት የተሰጠ ትሪትመንት ነው። ያው ሐኪም አማክራችሁ የእንስሳት ዶክተሮችን አማክራችሁ የምታደርጉት ነገር ነው። አብዛኛውን ጊዜ ደግሞ ያው ልምድ ካላቸው ዶሮ አርቢዎች ጠይቃችሁ የምታደርጉት ነገር ነውና ይሄንን የእንስሳት መድኃኒት ቤቶችን ሄዳችሁ ያለውን ነገር ብትነግሯቸው በሽታው ምን እንደሆነ ሊነግሯችሁ ይችላሉ። ሶ በዚህ መልኩ እነዚህን እንትኑ ጽሁፍ አለው በስንት ሊትር ልትበጠብጡት እንደምትችሉ ምን ውህዶች ሊቀላቀሉባቸው እንደሚችሉ ምን ያክል ውሃ ምን ያክል ማለት ግማሽ ወይም ደግሞ ሙሉ ስትበጠብጡ ምን ያክል ውሃ ሊያስፈልግ እንደሚችል እዚህ ላይ አጠቃላይ የተጻፈላችሁ ማለት ኦርደሩን ተከትላችሁ የተጻፈላችሁን ነገር ጠብቃችሁ የምታደርጉት ነገር ስለሆነ በዛ መሰረት እንትን ትላላችሁ ማለት ነው። ማለት ለነሱ የሚደረገውን ነገር ታደርጋላችሁ ማለት ነው። ከዛ በመቀጠል ደግሞ እነዚህ ሁለቶቹ ናቸው። እነዚህ ሁለቶቹ ደግሞ ይሄ ያው ፎርት ቤት ይባላል። ኦሬዲ ስሙን ያው ከዚህ ላይ ታዩታላችሁ ማለት ነው። ይሄ እነዚህ ደግሞ ላሉበት እንትን ጥንካሬ የሚሰጡ እንደ ቫይታሚን የምንጠቀምባቸው ናቸው እና እንደ ቫይታሚን የምንጠቀምባቸው ናቸው። ግን ሞር ሁለቱም አገልግሎታቸው አንድ አይነት ቢሆንም ግን ሞር እንትን በደንብ ጥንካሬ የሚሰጣቸው በደንብ ምርት እንዲጨምሩ ባሉበት እንዲቆዩ በሽታ የመከላከል አቅማቸውም የዳበረ እንዲሆን የሚያደርጋቸው ፎርት ቤት እና አብዛኛውን ጊዜ ፎርት ቤት ቢያንስ በሳምንት ከሳምንት አንድ ጊዜ ይሄን ፎርት ቤት ልሰጧቸው ይገባል ማለት ነው። ያው የመጠኑን እዚሁ ላይ እንደዚህኛው እንደነገርኳችሁ የተጻፈ ነገር ስላለው ያን ተከትላችሁ የምታደርጉት ነገር ነው። እኔ በራሴ ዶሮዎች ልክ ብነግራችሁ እናንተ ከዛ የኔን ዶሮ ልክ ላይሆን ይችላል የእናንተ ዶሮዎች። ስለዚህ ያንን ግምት ውስጥ በማስገባት ምን ያክል ሊትር በምን ያክል ነገር ይበጣበጣል የሚለውን ነገር ከዚህ ላይ በማንበብ ለምን ያክል ዶሮዎች የሚለውን ነገር እዚህ ላይ በማንበብ የምታገኙት ስለሚሆን እነዚህን ነገሮች ብታደርጉላችሁ አሪፍ ነው። አብዛኞቻችሁ ዶሮቼ ታመሙብኝ፣ ዶሮቼ ሞቱብኝ ምናምን የሚል አይነት ነገር አያለውና አንድ ማወቅ ያለባችሁ ነገር ደጋግሜ እናገረዋለሁ ትርፍም ኪሳራም ያለ ያንን ነገር እርግጠኛ ሆናችሁ ነው እንትን ማለት ስራ መጀመር ያለባችሁ። ሲቀጥል ደግሞ ዶሮቻችሁ ሲታመሙ አትደንግጡ። ባለፈው ዶሮቼ መታመማቸውን ነግሬያችሁ ነበር። አዎ ታመሙብኛል፣ ምርት ቀንሰውብኛል። ምርታቸው አይደለም ለኔ ትርፍ ማስገባት ቀርቶ የራሳቸውን ወጪ ከቨር ማድረግ የማይችሉበት ደረጃ ደርሰው ነበር። አሁን ደግሞ አልহামዱሊላህ ከነዚህ ትሪትመንቶች በኋላ ቢያንስ ባለፈው የነበረ 300 አካባቢ ብያችሁ ነበርና
ባለፈው የነበረ 300 አካባቢ ከሆነ አሁን ደግሞ ወደ 700 ሊጠጉ ነው። 700 አልሞሉም፣ 650 አካባቢ ግን ደርሰውልኛል። ስለዚህ አንድ ችግር ሲፈጠር ተረጋግቶ መፍትሄውን መፈለግ ነው እንጂ ችግሩን ማለት ደንግጣችሁ ችግሩን ማስፋት የለባችሁም ማለት ነው። ዛሬ እንግዲህ እንደነገርኳችሁ እኔ መግባት አልችልም ዶሮቼ ጋር። እንደምትሰሙት ድምጼ በጣም ተዘጋግቷል። ያው በጣም ኃይለኛ ጉንፋን ነው ያዘኝ ማለት ነውና መጀመሪያ ደግሞ እንዳስረዳችሁ ዶሮቼ ትሪትመንት የሚፈልጉበት ወቅት ነው ማለት ከዚህ በፊት ታመው ስለነበረ ወይም የምርት መቀነስ አጋጥሞኝ ስለነበረ ከዛ ጋር ተያይዞ የሚመጡ ችግሮችን እነሱም ያው ቫይረስ ስለሆነ እንደዛ ሲያደርጋቸው የነበረ ያንን ነገር ለማስወገድ ነው ጥረት እያደረግን የነበረውና በተጨማሪ እኔ አሞኝ ጉንፋን ይዞኝ ብገባ ካለባቸው ማለት የመድከም ሁኔታ ላይ ሌላ ድካም ነው የምጨምርባቸው ወይም ሌላ በሽታ ነው የምጨምርባቸውና ያንን ነገር ላለመፍጠር የግድ ራሴን ከዶሮቼ አግልያለሁ ማለት ነው። ማለት ያው ማየት ብፈልግም መቆጣጠር ብፈልግም መማያቸው ወይ በጣም ማስክ አድርጌ ተጠንቅቄ እጄን ታጥቤ ምናምን ነው የምገባው። ማለት ወዲያው እነሱ ጋር ልገባ ስል ሳኒታይዘር እጄን ተቀብቼ እንደዛ ሊሆን የሚችለው ካልሆነ ደግሞ በእንትኑ በኩል ማለት ቤት ውስጥ ሳልገባ እነሱ ያሉበት ቤት ውስጥ ሳልገባ በቤታቸው ማለት በእንትኑ ማለት ከቆርቆሮ በላይ ባለው ብረት በኩል ነው የማያቸው ቼክ ማደርገን የማየውን ነገርና በዛ መልኩ ነው እየተቆጣጠርኩ ያለሁት። እና በዛ አጋጣሚ ያው አልহামዱሊላህ ሁኔታዎች ዝብርቅርቅ እንደማለታቸው በደንብ ሰርታ እርክት የምታደርግ ልጅ ነበር አላህ የሰጠኝና እንደነገርኳችሁ ከዚህ በፊት የነበረችኝ አጋዤ ማለት እሷን ማስወጣት ባልፈልግም አብራኝ እንድትቀጥል ብፈልግም የማያስቀጥሉም ብዙ ነገር ስለነበረ የግድ እንድትሄድ ሆናለች ማለት ነው። ያው በእርግጥ አላስተዋወቅኳችሁም ያው ሚዲያ ላይ መውጣት ስለማትፈልግ የነበረ አሁን ግን የመጣችው ልጅ ያንን ነገር ከበር ማድረግ የምትችል ኢቨን እኔ ሳልነግራት ከኔ በላይ ማለት ያው በአጋዥነት ከኔ በላይ የስራ ልምድ ያላት ልጅ ነው ያገኘሁትና አልহামዱሊላህ በዛ አጋጣሚ ዶሮቼ ማለት አሁን ላሉበት ቶሎ ወደ ራሳቸው የመመለስ ወደ ድሮ የምርት ሁኔታቸው የመመለሱ የማገገሙ ሁኔታ እንዲመለሱልኝ አስተዋጽኦ አድርጋለች ማለት ነው ልጅቱ። ያው ከኔም ሁኔታ ጋር ትንሽ የሚከብድ ነገር ነበረው ማለት አንዳንድ ጊዜ ማድረግ ያለብንን ራሳችን ስናደርገው ነው እርክት የሚያረገንና ከዛ ማለት ከዛ ሁኔታ ጋር ልሄድ አልቻልኩም። እኔም አብሬ እንደነሱ ታመምኩ ማለት ነው። እና በዛ አጋጣሚ ያው ያገኘኋት ልጅ ደግሞ አልহামዱሊላህ ያንን ነገር የምታካክስልኝ ሆና አግኝቻታለሁ። በዛውም ዛሬ እሷን ያስተዋወቅኳችሁ እየሰራች ያለችም እሷ ናት። በዚህ አጋጣሚ ልነግራችሁ የምፈልገው ነገር ዶሮ ቤት ያላችሁ አሁን እየሰራችሁ ያላችሁ ሰዎች በጣም በሚገርም ሁኔታ የዶሮ ቤት አጋዦቻችን አመራረጥ ራሱ በጣም ትልቅ አድቫንቴጅ እንዳለ የተረዳሁበት ጊዜ ነውና ከዚህ በፊት ያው ራሳችን በደንብ የምንቆጣጠር ምናይ ምናምን ከሆነ እነሱ ደግሞ ያዘዝናቸውን አድርጉ ያልናቸውን ነገር የሚያደርጉ ከሆነ ያን ያክል ችግር ይፈጠራል ብዬ አላስብም ነበረና አሁን ግን ላይክ እነሱ አሉ ብለን አንዳንድ ጊዜ እነሱ ካሉ እኛ ወጣ ብለን ምንገባበት ለሌላ ጉዳይ ሊሆን ይችላል ለሌላ ስራ ሊሆን ይችላልና አናዘር ጉዳይ ሲኖረን ለዛ ጉዳይ ስንወጣ እነሱ በጣም ትንሽ ስህተት እንኳን ከሰሩ ያው ዶሮቹ የመቋቋም ኃይላቸው በጣም አነስተኛ ስለሆነ ማለት ብዙ ነገር የመቋቋም ወይም ደግሞ ይሄ ከባድ ነገር የመቋቋም አቅም ስለሌላቸው በትንሽ ነገር ስለሚጠቁ በትንሽ ስህተት ትልቅ ይሄ ኪሳራ ሊፈጠር ይችላል። እና እኔም ጋር ተፈጥሮ የነበረው ነገር ላይክዛት እንደዛ አይነት ነገር ነው የገጠመኝ። ስለዚህ ሁላችንም ጥንቃቄ ልናደርግ ይገባል ማለት አሁን ሞር ደግሞ አሁን ስራ ላይ ያላችሁ ሰዎች አሁን ስራው ላይ ያላችሁ ሰዎች ይህንን ነገር በደንብ ጥንቃቄ ልታደርጉት ይገባል ባይ ነኝ። እና ማለት
እኛ ያዘዝናቸው ብቻ የሚሰሩ ሰዎች ከሆኑ ራሳቸው ልምድ የሌላቸው ከሆኑ እኛ ድንገት ያንን ማድረግ የማንችልበት አጋጣሚ ላይ ትንሽ ስህተት ተፈጥሮ ብዙ ኪሳራ ሊመጣ ይችላል ማለት ነው። በእርግጥ አልሐምዱሊላህ የመጣው ነገር ያን ያክል ከባድ ነገር አልነበረም እኔ ጋር። በእርግጥ ከባድም ነገር ቢመጣ አልሐምዱሊላህ ለመቋቋም ዝግጁ ሆኜ ነው ነገሩን የጀመርኩት። ስለዚህ ያን ያክል አያስደነግጠኝም። ቢሆንም ግን ማንም ሰው ስራ ላይ ቆሞ ኪሳራን አይፈልግም ማለት በቃ ትርፋማ ሊሆንበት ያንን ነገር የሚመጣውን ነገር አሸንፎ ሊቆም ነው። ስራ ላይ ሲቆም ማንኛውም ሰው ቁርጠኛ ሆኖ የሚነሳውና እኔም በዛ አጋጣሚ አኪድ መውደቅ አልፈልግም። ግን ያው ያ ማለት መውደቅ አልፈልግም ማለት ውድቀት ከመጣ ውድቀትን አልቀበልም የኔ መጨረሻ ነው ምናምን ብዬ ተስፋ ቆርጣለሁ ማለት አይደለም። ሁሉንም ለመቋቋም ዝግጁ ነኝ። ነገር ግን በትንሽ ስህተት ትልቅ ኪሳራ ላለመፍጠር መጣር ያለባቸው ነገሮች መደረግ ያለባቸው ነገሮች ደግሞ መደረግ አለባቸው። ስለዚህ ሁላችንም ማስተዋል ያለብን ነገር አጋዦቻችን ሲመጡ ችሎታቸውን ቼክ ማድረግ ምን ያክል ልምድ እንዳላቸው ወይም ደግሞ ከመምጣታቸው በፊትም ያላቸውን የስራ ልምድ ከዛ የመጡ ሰሞንም ደግሞ ያላቸውን የዶሮ ክትትል ምን ያክል እውቀታቸው ምን ያክል እንደሆነ እንዴት እንደሚከታተሉ ማለት የሆነ ሁኔታቸው የሚያስረዳችሁ ነገር አለ። ችሎታቸውንና ለመቻላቸውንና ያንን ነገር ቼክ አድርጋችሁ ወደ ዶሮ ቤታችሁ ብታስገቡ የተሻለ ነው ብዬ አስባለሁ። ማለት የስራ ልምድ ያላችሁ የሌላቸው ሰዎች ስራ ይጡ ማለት አይደለም፣ በኔጌቲቭ መንገድ እንዳትይዙብኝ። ነገር ግን ማንም ሰው ደግሞ ስራ ላይ ቆሞ ኪሳራ ማስተናገድ አይፈልግም። የግድ አንዳንድ ጊዜ ሰራተኛ ስንቀጥር ኃላፊነት እንዲሸከምልን የምንፈልገው ነገር አለ። ለምን ሰራተኛ የምንቀጥረው እኛ ለሌላ ኃላፊነት ዝግጁ እንድንሆን ስለሆነ እንጂ ያን ኃላፊነትም ወስደን እንደገና ሌላ ኃላፊነት ለመሸከም አይደለም። ያ ማለት ግን ሙሉ ለሙሉ ኃላፊነቱን እሷ አጋዣችሁ ትወስዳለች ማለት አይደለም። ነገር ግን በተወሰነ ደረጃ ኃላፊነት የምትወስድና ነገሮች የሆነ በእናንተ በሌላችሁበት አጋጣሚ የሆነ ነገር ሲከሰት ያንን የተከሰተውን ነገር ቴኬር አድርጋ ማለት ያንን ነገር አሸንፋ ወይም ደግሞ መፍትሄ ጊዜያዊ መፍትሄም ቢሆን ሰጣ መጠበቅ አለባት ብዬ አስባለሁ። እና ያንን ነገር ማድረግ የምትችል መሆኗን ልትተማመኑባት ይገባል ማለት ነው። ያም ባለማድረጌ ነው አሁን የመጣው ኪሳራ የመጣውና ልክ እንደዚህ አይነት ነገር እንዳይገጥማችሁ ጥንቃቄ አድርጉ። ያው ተጠፋፍተናል አውቃለሁ። በሱብሃንአላህ ረመዳንም ነበረ። ያው በዛ ምክንያት እንደተጠፋፋን አውቃለሁ። አልሐምዱሊላህ ማለቁ ደስ ባይለንም ግን አልቆ ደግሞ ያው አብዛኞቻችን ሶሻል ሚዲያ እንጠቀምም ስለማቀው የስራውም ሁኔታ የኢባዳም ሁኔታ ስለሚኖር ማለት ነው። እና ከዛ ስትወጡ ደግሞ ያው ወደዚሁ ወደ ቢዝነሱም ወደ አንዳንድ ነገር እይታዎች መመለሳቸው አይቀርምና እስኪ አለሁ ለማለት ያክል ነው። እንግዲህ እንደ በፊቱ ደግሞ ያላችሁ ጥያቄ ካለ በጥያቄዎቻችን በሌላም አዳዲስ ቪዲዮዎች በደንብ እንመለሳለን። ለዛሬ ያዘጋጀንላችሁ ቪዲዮ ይሄንን ይመስል ነበረ። አኪድ ጥሩ ግንዛቤ እንዳገኛችሁበት በትዕግስት ምንም ነገር መፈታት እንደሚቻል የተማራችሁበት ቪዲዮ እንደሆነ አልጠራጠርም። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ባይ